ተነስቼ ገና ላረግ ነው ወይ አንተ እግሬንም ታጠቢያለሁ። እሺ እሺ፣ ቀጥል። እየሰማሁ እግሬን ታጠቢያለሁ እንዴት አሳድፈዋለሁ ካለች በኋላ ተነስተ ሄዳ ከከፈተች በኋላ ግን ምን ተፈጠረ? የለም ኦልሬዲ ትቷት ሄደ። ፈሳሹ ምንድነው? አስረዳኝ እስኪ። ፈሳሹም ከርቤ ይላልና የፈሰሰው ምንድነው? ከርቤ ታውቃለህ? ከርቤ ማለት ሽቶ ነው። አስረዳ። ስለዚህ ሽቶ ፈሰሰ ማለት ነው ማለት ቆይ አንዴ፣ ስለ እጁን ሲያስገባ ሽቶ ፈሰሰ ማለት ነው። ገባሽ? ታዲያ እጁን ሲያስገባ ሽቶ ፈሰሰ እንደዛ ነው። ታዲያ አስረዳና እንዴ ቃል በቃል እኮ ጣቶቼ ፈሳሹን ከርቤ አንጠባጠቡ አለ። ስለዚህ እጁን በቅራይ ሲያስገባው እንደዚህ ከዛ ተንጠባጠበ። አስረዳን እሱን ፓርት። ያው ለውዴ ከፍትለት ዘንድ ተነሳው አለ። ልከፍትለት ተነሳሽ። አረ ወንድ ለወንድ ነው እንዴ ደመረስ? ወንድ ለወንድ ነው እንዴ አትል? አይ አላልካ አለች በል እንዴ እኛ እንቃወማለን እንትኖችን። አይ ቋንቋ ገብቷል መቼም ለማለት ሰው እኮ እንዳያዞርብን አሁን ምሳሌ ቲክቶክ ላይ ማለት ነው እንደዚህ ቆርጡብህና ፖስት ያደርጉብሃል። ለዛ ነው አስተካክል ብዬ ወንድ ለወንድ እንቃወማለን። ለዛ ነው ቀጥልሽ። ችግር የለውም። ያው አንደኛ ማለት ነው ማወቅ ያለብህ ነገር አንተም በእምነትህ እኔ ፍርድ እንደሚደርስብኝ ታውቃለህ አይደል? እንደ እምነትህ ማለት ነው። እኔም ደግሞ በእምነቴ አንተ ላይ ፍርድ እንደሚመጣ አውቃለሁ። ስለዚህ እኔ አሁን ማወራህ ማለት ነው አንተ እንድትድን ነው እንጂ ያንተ ሃይማኖት ላይ ለመቀለድ ምናምን አይደለም። ያንተ እምነት ላይ ያንተ ፐርሰናሊቲ ላይ ለመቀለድ መሆን የለበትም ማለት። እሺ ችግር የለውም። እሺ ጥሩ እንትን ነው ጎበዝ ልጅ። ጥሩ አካሄድ ነው እየሄድክ አሁን አስረዳን። ቀልዱን ተሆነ አስረዳን። በቃ ያው አስረዳው እኮ ወንድሜ። ከዛ በኋላ በቃ እሺ ተመልሰው እጆቹን በደጅ መወርወሪያ ተመልሶልናል። ሀሳብ ካለ ግለጽና መልሱን አግኝተናል። ሀሳቡን የገለጽኩት እኔ በቃ አንድ ላይ እንዳልነበሩ በግልጽ ይናገራል። እሱ ውጪ እንደነበረ ከዛ ልከፍትለት ስትል እንዳጣችው ይናገራል። ስለዚህ ምናልባት በቆሸሸ አእምሮ ካነበብከው እንደፈለክ ልታነብ ትችላለህ። ግን መጽሐፉ የሚለው እንደዛ ነው በግልጽ ምን እንደማያጠራ እናመሰግናለን። ስለዚህ በቃ ያጀማ መሰላችሁ ሰውየው እጁን አንዴ ሪፎርም እንዳዳምጠኝ። ስለዚህ ሰውየው እጁን አስገባ። በምንድን ነው ሲባል እኛ ገብቶናል በምንድን ነው፣ እሱ ግን አውቆ በበር አለ። እሺ ስለዚህ እጁን በበር አስገባ፣ ከዛ ፈሰሰ ይላል። በጣም ይዘጋል። እኔ የክርስትና መጽሐፍ ነው። እሺ ተመልሶልናል። አሁን ሳላ ካለ ጥያቄ አይልም፣ ፈሰሰ አይልም፣ ወዲያው እንደዛ አይልም። አንተ ማጣበላሽ እሺ ተመልሶ ነው ተዘግቷል። ተው ይበቃ። አንድ ቤቱ የእንትን ቤት አይደለም፣ ርዕሱ እንዳይቀየር። ቤቱ የባለጌ ስለሆነ ልጠይቅ ነበር የገባሁት አላስጠይቅ አልከኝ። ይቅርታ። እሺ ጠይቅ፣ ችግር የለውም። እንዴ ቁርአናችሁ ላይ የለም እንዴ ለእናንተ በወረደው በኢንጂልና በተውራት የሚለው? ታዲያ ምኑን ነው? የትኛውን መጽሐፍ? ይሄ እዚህ ውስጥ የኢየሱስ ወንጌል አለ፣ መጽሐፍ ቅዱስ የኢየሱስ ወንጌል አለ። አሳይኝ እስኪ ካለ። አዎ እሺ፣ የለም ጠፍቷል ብለን ነው ማለት ጠፍቷል ብለን አሳይኝ። አይ አሁን አላልከኝ አይደል? አሳይኝ እስኪ የትኛው የኢየሱስ ወንጌል? እንዴት እነ ማቴዎስ የጻፉት? አይ የማቴዎስ ወንጌል በለኛ። አምላካችን ያለው ሱረቱ ዙመር ቁጥር 3 ላይ እኮ ወአተይናሁ ኢንጂል ነው ያለው፣ ለኢየሱስ ነው ያለው እንጂ ለማቴዎስ አይደለም። የማቴዎስ ወንጌል አይደለም የሚለው ባይ ዘ ዌይ ርዕሱን ሲጀመር የሰጡት የማቴዎስ ወንጌል ነው። ይኸው የማቴዎስ ወንጌል ታውቃለህ? ስማ ልንገርህ። እሺ ቆይ ስማ ልንገርህ። እሱን ሄዲንጉን የጻፉት ማለት ነው ሰዎች ናቸው። ያው እሱን አነበብከው? ርዕሱን ምንድነው የሚለው? አነበብኩ። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት አንዱ ሐዋርያ ቅዱስ ማቴዎስ እንደጻፈው ገብቷል። የማቴዎስ ወንጌል አሳጥሮ ማቴዎስ እንደጻፈው ለመናገር ነው እንጂ የጌታችን የኢየሱስ ክርስቶስ ወንጌል ነው የሚለው። ማን እንደጻፈው? ቅዱስ ማቴዎስ እንደጻፈው። ስለዚህ አሁን ልመልስልህ። እሺ ጥያቄ ጠየቅኩ። በዚህ ጥያቄ አድርጉት እኮ አይደል? ጥያቄ ጠየቅኩ፣ ልመልስልህ ፈረስ አምላካችን አምላካችን የመነገረን ሱረቱ ዙመር ቁጥር 3 ላይ ወአተይናሁ ኢንጂል አለ። ወንጌል ሰጠነው። ለማን ወንጌል የተሰጠው ከተባለ ለቶማስ አይደለም፣ ለዮሐንስ አይደለም፣ ለሉቃስ አይደለም። ወንጌል የተሰጠው ለባርናባስም አይደለም። የተሰጠው ለማን ነው? ለኢየሱስ ነው። ወአተይናሁ አለ። ዶሚሩ የሚመለሰው ወደ ኢሳ ነው። ስለዚህ ወንጌል የተሰጠው ማን ነው? ኢሳ ነው የተሰጠው እንጂ የማቴዎስ ወንጌል ጭራሹን አናውቅም እኛ ሙስሊሞች ወገናችን። ይሄ ወንጌል አንድ ኢየሱስ የወረደው
እሺ አንድ ያልጨረስኩም እንጨርስና ታወራለህ። ስለዚህ በአንተ ከሄድን ደግሞ እዚህ ጋር የማቴዎስ ወንጌል የሚለው ጭማሪ ነው። ከዚህ ጭማሪ ነው እንግዲህ ጭማሪ እሺ እና ጭማሪ ከሆነ እዚህ ጋር የዳዊት ልጅ የአብርሃም ልጅ የሚለው ራሱ ኢየሱስ ነው ማለት ነው። ከዛ ጌታችን ኢየሱስ ክርስቶስ ምናምን እያለ የሚናገረው ራሱ ነው። መልስልህ። እሱን የጻፈው ማቴዎስ ነው፣ ግን በመንፈስ ቅዱስ ተመርቶ መንፈስ ቅዱስ መራው። እሺ መንፈስ ቅዱስ ደግሞ እንዳልመራው በራሱ ሀሳብ ነው የጻፈው። በራሱ ሀሳብ ነው የጻፈው። እስከ ማስረጃ የሉቃስ ወንጌል ላይ ነው። ለስተ ማስረጃ የሉቃስ ወንጌል ላይ ነው እና የመጀመሪያውን እንትና ፓርት ነበር ውስጥ ተመልከተ። ከየት ነበረ ምልክት አድርጌበት ነበረ። ይሄ ኦርቶዶክሶቹ ነው ወጥከ የማቴዎስ ወንጌል አለ። እሺ የማርቆስ ወንጌል የሉቃስ ወንጌል ነው ጀረስ ተወዲ የሉቃስ ወንጌል የት ናት? አይዋ ታገኝታለች። ተመልከት። የከበርክ ቴዎፍሎስ ሆይ አለ። እንግዲህ አንተ ይሄ የኢየሱስ ወንጌል ነው ብለኸኛል። የኢየሱስ ወንጌል ከሆነ የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉም ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። መንፈስ ቅዱስ ተገለጠኝ አይደለም ያለው፣ መልካም ሆኖ መንፈስ ቅዱስ ተገለጠልኝ ያለ ያለው ምንድነው? አንዴ አልጨረስኩም። ጨርስና ታውራለሽ። ሪፎርም ደግሞ ሰጣለህ አላፈረኝ። ስለዚህ እዚህ ጋር እንደምንመለከተው ሉቃስ ምን አለ? መንፈስ ቅዱስ ተገለጠልኝ ያለ ያለው ምንድነው? መልካም ሆኖ ታየኝ ልጽፍልህ መልካም ሆኖ ታየኝ ያለው። ስለዚህ ግልጽ ነው ሐሳቡ የራሱ የሉቃስ ሐሳብ ነው እንጂ በመንፈስ ቅዱስ መሪት አይደለም። ያው ማስረጃ አቅርቤልሃለሁ። ሐሳብ ካለ ቀጥታ ልንገርህ ሳላለ እሺ ልንገርህ መልሱ። እሺ መልሱ አንደኛ የኛን አስተምሮ ማወቅ አለብህ ከመናገር በፊት። እኛ በመንፈስ ቅዱስ ተመርቶ ተጻፈ ማለት መንፈስ ቅዱስ ገብቶበት እንትና ከአእምሮ ወጥቶ ሉቃስ ወጥቶ ጻፈ ማለት አይደለም። ሉቃስ ሲጽፍ ማለት ነው በስርዓት ኦርጋናይዝድ ሆኖ እያሰበ ምናምን የጻፈው። ግን ቢያን በሚጽፍበት ጊዜ ሐሳቡንና የሚጽፈውን ጽሁፍ መልእክቱን ማን ነበር ይዞት እየፈሰሰ ያለው? መንፈስ ቅዱስ ወደሚፈልገው ዳይሬክሽን እየመራው ነበረ ማንን? ሉቃስን እንጂ ሉቃስን አይምሮን ተቆጣጥሮት እያጻፈው አይደለም የተጻፈው። ስለዚህ እዚህ ጋር አንተ ያነበብከው ክፍል በምንም አይነት መልኩ አይጻረርም መንፈስ ቅዱስ ተመርተው ነው የጻፉት ከሚለው ጋር ማለት ነው። አሁን ለምሳሌ ሙሴም ቢሆን እኮ የጻፈው እንደ ታሪክ ነው የጻፈው። አንዳንዱን አይተህ ከሆነ ያየውን እንደዚህ ተፈጠረ እያለ ነው የጻፈው። ያ ማለት በመንፈስ ቅዱስ ተነርቶ አልጻፈውም ማለት አይደለም። ያ ማለት ሰውየው በአይምሮ በራሱ ሆኖ ነበር ሲጽፍ የነበረው፣ ግን መንፈስ ቅዱስ ሲመራው ነበረ። ያን ደግሞ ጢሞቴዎስ ላይ ይናገራል እንደዛ እንደሆነ ማለት ነው። ጨረስክ? ላውራ አሁን? እሺ ጨርሻለሁ። አውራ። ግን እኔ ጥያቄ ነበረኝ። እሺ ላውራና ትጠይቃለህ፣ ችግር የለውም። ስለዚህ ወገናችን ሐሳቡ ምንድነው ከተባለ መንፈስ ቅዱስ አልተቆጣጠራቸውም ነው። እናመሰግናለን። ተቀምጠው ቤታቸው እያሰቡን የጻፉት ነው። ሲቀጥል የታሪክ መጽሐፍ ነው ራሱ ሉቃስ፣ ግን በመንፈስ ቅዱስ እየተመሩ። እሺ ችግር የለውም ወገናችን፣ ችግር የለውም። እሺ ሪፎርም ልጅ ችግር የለውም። ጎበዝ ልጅ አደንቃለሁ። አላህ ወደ ቀጥተኛው መንገድ ይምራህ። ልቀጥል። ቅድም ብዙ ነገር ስላመንክልኝ ማለት ልቀጥልና ያው ብዙዎች ታሪክ አዘጋጅተዋል አለ። ታሪክ ያዘጋጀው ነው ከተባለ ማቴዎስ፣ ዮሐንስ፣ ሉቃስ ታሪክ አዘጋጅተዋል። ወንጌል አይደለም ታሪክ ነው የሚለው መጽሐፉ ይታያል አይደል? ታሪክን ነው ያለው። ታሪክን ይታያል። እዚህ ጋር አስምርልህ። ታሪክን አይደለም ምን ያዘጋጁ ታሪክ ነው ያዘጋጁ እንጂ በታሪክ የተፈጸመ ነው። ታሪክ ነው ማለት ነው። መጽሐፉ ታሪክ ውስጥ የተፈጸመ ወንጌል ምን ማለት ነው? ሉቃስ ወንጌል ጽፏል ብሏል። አንዴ ወንጌል ጽፏል ብሏል። ትርጉሙን ተወና ወንጌል ጽፏል ብሏል ሉቃስ። ታሪክ ጽፏል ነው ያለው ሉቃስ። አለመልስም መጀመሪያ ሉቃስ ወንጌል ጽፏል ብሏል እንዴ? አንተ እኮ እየተከራከርክ ያለው ምን ይባላል መሰለህ? ፋላሲ ነው ይሄ፣ ተፋልሶ ነው። ተፋልሶሽ ችግር የለም። መልስልን ጥያቄውን ብቻ መልስ ነው። ቃል ከሌለ መልስ ለምን አትመልስልኝ? እሺ መልስ የለም አይደለ? በቃ ቆዛው አላለም። ግን ስለ ወንጌል አመሰግናለሁ። ስለ ወንጌል ግን እሺ አንዴ ላውራ። አመሰግናለሁ። ስለዚህ አምነህልኛል መጽሐፉን ከተባለ አረሽ በቃ እንዴ በቃ እሺ ላውራና ታወራለህ። አላማን ከተላለ በሰዓት አይ አምናሃል ምናምን አትበላ። በሰዓት ለሚሰማም ሰው
እሺ ለበሰዓት እንትን እያደረክ ነው። ሪፎርምድ እኔ እኮ በሰዓት እናወጡ ነበር። አስጨርሻለሁ እኮ የፈለከው ስታወራ እኮ አላቋረጥኩም አይደለ? ካስታውስ አይ ምን እያደረክ እንደው ታውቃለህ? መጨረሻ ላይ እያወራ ሁሉም ርዕስ ላይ ጀስት እኔ እንዳመንኩ አድርገህ እየተናገርክ ነው። ስለዚህ እንደዛ ባታረግ መልካም ነው። ችግር የለውም። በሰዓታችን ነው። ኦኬ እንደዛ ከሆነ ባጭሩ ተለግፌ ነው ደከመኝ። ኤኒዌይ ሐሳቡ ምንድነው? ያው ሉቃስ በራሱ አንደበት አልተናገረም ብሏል። እናመሰግናለን። በራሱ አንደበት አልተናገረም። ታዲያ በራሱ አንደበት ምን ተናገረ ከተባለ በራሱ አንደበት ታሪክ አለ። ታሪክን ብዙዎች አዘጋጅተዋል። ስለዚህ እኔም ታሪክን ላዘጋጅ አሰብኩኝ፣ መልካም ሆኖ ታየኝ ብሎ ተናገረ። ስለዚህ ሉቃስ ምንድን ነው ያዘጋጀው? ታሪክን ነው ያዘጋጀው ማለት ነው። ስለዚህ እንደ ማስረጃ ልትጠቀመው አልችልም። ሲቀጥል ሉቃስ ለመጻፉ ማስረጃ ምንድን ነው? የሉቃስ ወንጌል ባይዘ እንትና የጻፈው ተብሎ ይታመናል። ይሄ ጳውሎስ ነው የጻፈው ተብሎ ይታመናል። ጳውሎስ ማለት ያው ትንሽ ማለት ነው። እሱ ሰው የጻፈው ተብሎ ይታመናል። ጳውሎስ ያው ሳኦል ነው ስሙ፣ እሱን የጻፈው ተብሎ ይታመናል። ስለዚህ ወገናችን ጸሐፊው የማይታወቅ መጽሐፍ ይዘህ የሉቃስ ወንጌል ስትል ያስቃል በጣም። እሱን ተወውና የሚታመነው ጳውሎስ እንደጻፈው ነው። ሲቀጥል መጽሐፉ ላይ እንደምትመለከተውም ቃል በቃል ታሪክ ነው ያለ። ታሪክ ልጽፍ መልካም ሆኖ ታየኝ። ሀሳብ መጣለት። በቃ አሁን ምሳሌ ተቀምጬ ነው ቤቴ ዛሬ ምን ልስራስ፣ ዛሬ ክርስትና ላይ ላንብብ እንዴ ብል አሁን ሀሳብ ታየኝ አይደለ? እንደዚሁም ደግሞ ሉቃስ ሀሳብ ታየው። ሀሳቡ ምንድነው ከተባለ ለምን አልጽፍም መጽሐፍ አለ። ጓደኛዬ አለ። ደብዳቤ ታውቃላችሁ፣ ውድ ጓደኛዬ ሆይ ተብሎ ይጻፋል አይደለ? እንዲሁም ደግሞ ጳውሎስ ምን አለ? ውድ ጓደኛዬ ሆይ አለ። እንደው ታሪክን ብዙ ሰዎች አዘጋጅተዋል። ስለዚህ እንደሰማነው ከሆነ ታሪክን ልጽፍልህ መልካም ነው ታየኝ አለ። ሀሳቡን ያቀረበው ወገናችን። ስለዚህ ወንጌል ቃል አይደለም ነው። ወደ ጥያቄ ይለፍ። አንደኛ ልንገርህ፣ እዚህ ጋርማ ሳልል አላልፍ። እሺ ወንጌል የተፈጸመው እኮ በታሪክ ውስጥ ነው። ወንጌል ከታሪክ ውጭ አይደለም የተፈጸመው። ወንጌል ማለት መልካም ምስራች ማለት ነው። ኢየሱስ ክርስቶስ በዚህ ምድር ላይ መጥቶ ስለኛ ኃጢአት፣ ስለኛ በደል ለሰራለን ስራ የሚተርክ ነው። እኛ ሁላችንም በእግዚአብሔር ቁጣ ስር ነበርን። ነገር ግን ያን ቁጣ ለምን ተቆጣበት እግዚአብሔር? ለምን ተቆጣበት እግዚአብሔር? ኃጢአተኞች ስለሆንን ነው። እግዚአብሔር ያልሰራ ሰው የለም። መቼ ሰራ? ኢየሱስ ክርስቶስ ውጪ ያልሰራ። አይ መቼ ነው የሰራኸው አንተ? ወይስ አይ መቼ ነው የሰራኸው ማለት ነው? ወይስ ስትፈጠር ሰርተህ የተፈጠርከው? እንደዛ አድርገን እሱ አንደኛ መቼ ሰራ? አሁን ወደዛ ክርክር ለመግባት ፈልገህ ነው፣ ግን ሰው ሁሉ ልቡ ክፉ ነው። አትሽው አውራን አስረዳን። መልስ እፈልጋለሁ። ሁሉ ጊዜ እንደውም ጥያቄ ነው። እሱን አስረዳኝ። እሱን አነግርሃለሁ። አሁን ለምሳሌ ማለት አሁን መልስልኝ፣ ችግር የለውም። ያጋደምኩ እኮ ልመልስልህ ነው። እሺ ሁላችንም አዳም ማለት ነው ኪንግደም ተሰጥቶት ነበር። ያ ኪንግደም ምንድነው? ፍጥረቱና የሱ ዘሮች ናቸው፣ ወይም ደግሞ ልጆቹ ማለት ነው። ስለዚህ አዳምና ሔዋን አሴ ኪንግደም ኃጢአት ሰሩ። የዛኔ ኃጢአት ሲሰሩ ኪንግደማቸውን ወክለው ነው ኃጢአት የሰሩት። ኪንግደማቸው ማናቸው ካል ፍጥረቱና ከሱ የሚወለዱ ልጆች ናቸው። እንደ መላእክት ባንዴ ብዙ አይደለም የተፈጠሩት። መላእክት ባንዴ ብዙ ነው የተፈጠሩት፣ አይወልዱም አይዋለዱ። ስለዚህ እያንዳንዱ ለራሱ ሪስፖንሲቢሊቲ ያለው። ለዛ ነው ሰይጣን ሲጣል ሌሎቹ መላእክት ያላመጹት መላእክት አልተጣሉ። ምክንያቱም አንዱ ሌላውን ሪፕሬዘንት ስለማያደርግ መላእክት ላይ ማለት ነው። ሰው ላይ ግን አዳም መላእክት ተጣሏል እኮ ባይዘው። እሺ አሁን እንደ ሐሳብ ልጨርስ። ስለዚህ አዳም ወክሎ ነበረ ያንን ኃጢአት ሲሰራ የነበረው። በውክልና ወደኛ ተላልፎ መርገሙ ለሁላችንም ደርሷል። እና አሁን ሰው ከሕፃንነቱ ጀምሮ ክፉ ነው። አዳም በሰራው ኃጢአት ምክንያት ማለት ነው። አዳም በሰራው የኃጢአትነት ባህሪው ማለት ኃጢአቱ ሳይሆን የኃጢአትነት ባህሪው ተላልፏል። እግዚአብሔር ለመንፈሳዊ ሞት አሳልፎ ስለሰጠን ማለት ነው። አሁን ፖይንቱ ምንድነው? ከዛ እርግማን ሊያድነን ኢየሱስ ክርስቶስ መጥቶ የሰራውን ስራ ነው የተረከው ሉቃስ ሙሉም ማለት። ስለዚህ ያ ባይ ዲፊኒሽን ወንጌል ነው። እሺ አሁን በቃ ወደ ርዕሱ እንመለስ። ችግር የለውም። አሁን አንዴ ላውራና ወደ ርዕሱ እንመለስ። ኪንግደም ነበራል፣ ኪንግደም አልነበረም። ኪንግደም ራሱ ማለት እኮ የሆነ አገዛዝ ነው። አዳም ገነት ውስጥ ምን ሲገዛ እንደነበር ማስረጃ ካለ ስጠን እስኪ። ገነት ውስጥ አዳም የሆነ ቤተ መንግስት ምናምን ካለው
እሱም ማስረጃ አምጣልህ። መጽሐፍ ቅዱስ ግን እንደዛ አይናገርም። አንተ ደግሞ መጽሐፍ ቅዱስ ብቻ ትላለህ። ስለዚህ ማስረጃ ምንድን ነው? አንድ አልጨረስኩም። እባክህ አስጨርሰኝ ሪፎርምድ። ስለዚህ ማስረጃ ምንድን ነው? የመጀመሪያ ጥያቄ። ሲቀጥል ኃጢአቱን የሰራው ማን ነው? አዳም ነው የሰራው። የዛን ጊዜ አንተ አላማከርከውም፣ አልነበርክም፣ አላማከርከውም፣ አልበላህም። አብረህ በልተህ ከሆነ ነበርኩኝ በለኝ። አዳም ሲበላ መጠየቅ ያለበት አዳም ነው። ያው አዳም መጠየቅ ያለበት እግዚአብሔር ነው። ለምን? አዳም አእምሮ ዝግ ነበር፣ እግዚአብሔር አእምሮን ዘግቶታል። ስለዚህ አዳም መጠየቅ የለበትም። ባይዘዌ እግዚአብሔር ነው ይሁን ሊያደረገው። እሺ ያጀማ የአዳምን አእምሮ የዘጋው ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አለ። አእምሮ እንደዘጋውና አእምሮ የተከፈተው ፍሬውን ሲበላ እንደሆነ ማየት እንችላለን። ስለዚህ ጥፋተኛ ማነው ከተባለ አዳም ነው። መጽሐፍ ቅዱስ ደግሞ አባት በልጅ ኃጢአት አይጠየቅም አለ። ስለዚህ ለምንድን ነው አንተ የምትጠየቀው? አንተ ምን አገባህ? ቀጥሎ ምን ያክል ሕፃን ልጅ ሲወለድ እርኩስ ነው የሚወለደው አለ። ኧረ እባክህን ተው። ሕፃን ልጅ ምን ያውቃል እንዴ? አዳም ሲበላ አላማከረም፣ ምርጫ አልነበረው። አማክሮ ቢሆን እሺ። ኤኒዌይ ወደ ርዕሳችን ብንመለስ ጥሩ ነው። ይሄ ርዕሳችን አልነበረም። ስለ ወንጌል ነው እየተወራ ያለው። ወንጌል ላይ ጥያቄ ነበረኝ ብለህ ጥያቄ ጠይቅ። ሳላካልህ ደግሞ አውራ። እሺ አሁን ያልከው ላይ አንድ ነገር ልበል። እንስሳትን ከፈጠረ በኋላ ሰውን ከፈጠረ በኋላ ምን ብሏል? ሰውና እንስሳትን ከፈጠረ በኋላ ምድር ላይ እንዲገዛ ተናግሯል። ጥቅሱን እየፈለግኩልህ ነበር። አሁን ርዕስን ቀይር ስላልክ አገዛዝ ወደ ርዕሳችን ይናገራል። ወደ ርዕሳችን ጥያቄ ልንገርህ ያለኝ ጥያቄ። ስለዚህ የተጻፈ ነገር ነበር ብቻ። ይሄ አንተ የኢየሱስ ወንጌል ምናምን የምትለው የሆነ ነገር ነበር ብቻ ቁርአን ላይ ያለ ማለት የተጻፈ ይመልስልህ አለ የለም ነው። ረጅም ትንተና ሳይሆን ከሌለ አላስረዝምብህም። ከመጀመሪያው ጥያቄ ስጀምር የተጻፈ ነገር አለ ብለኛል። እሱ ምንም ጥያቄ የለውም። ማለትም ኖር አልኖረ ፖይንቱ አይደለም፣ ርዕሳችን አይደለም ነው። አምላካችን ወንጌል የሰጠው በቃል መሆኑ ብቻ ነው የሚፈልገው። እኛ የምናምነው ሙስሊሞች አምላካችን የሚናገረው በቃል ደረጃ እንደተሰጠ፣ ቁርአን የወረደው በቃል ደረጃ ነው። ቁርአን የወረደው በቃል ደረጃ ነው እንጂ ተጽፎ የመጣ መጽሐፍ አይደለም። ኦኬ። ስለዚህ እንዲሁም ደግሞ ለኢየሱስ የተሰጠው መጽሐፍ የቃል መጽሐፍ ነው። ኢየሱስ ያስተምር ነበር። የዮሐንስ ወንጌል ላይ ወንጌልን እየሰበከ ይዞር ነበር። ስለዚህ ኢየሱስ ወንጌል ይሰብክ ነበር። የምናምነው ደግሞ ኢየሱስ በሰበከው ወንጌል፣ አምላካችን በሰጠው ወንጌል ነው የምናምነው። እሱ እየሰበከ ይኖር ነበር ነው። ስለዚህ ቃል የተሆነው ወንጌል ወገነት ነው። አሁን ጥያቄ ምንድን ነው? አላህ ቃሉን እንደሚጠብቅ ቁርአን ላይ እንደሚናገር ማስረጃ አንተ አይ ቃሉን የመጠበቁን ይጠብቃል አይጠብቅም? የመጠበቁን ኃላፊነት የሰጠው ለሊቃውንቶቹ ነው። ማስረጃ ልስጥህ። ራሱ ይጠብቃለሁ በቃ አልገባም። አይ ሊሰጥ ይችላል፣ ለሊቃውንቱ እንዲጠብቅ ኃላፊነት ሊሰጥ ይችላል። ግን አላህ ራሱስ አይጠብቅም ቃሉ? እሺ ልመልስልህ። አሁን ብዙ ሰው ስለሚያይ እኔ አሁን ማስረጃ በዚህ ተዘጋጅቼ ስላልገባ እንትን ነገር። እሺ ባጭሩ ልመልስልህና ከዛ በኋላ ወደ ሌሎች ፖይንቶች እናልፋለን። ያው ቃሉን ይጠብቃል የሚል ፖይንት ነው ያነሳኸው። አወልን ቁርአኑ የሚያወራው ስለ መጽሐፍ አይደለም እያወራ ያለው፣ አምላካችን ቃል ስለገባው ነገር ነው። ከፈለክ እሱን አስረዳሃለሁ ቁርአኑን ከፍቼ ማለት ነው። ነገር ግን ወደ ቃሉን አይጠብቅም እንደተጠየቀው ጥያቄ ልመልስልህ። አምላካችን የመጠበቁን ኃላፊነት የሰጠው ለሊቃውንቶቹ ነበረ። ለምን ሲባል መጽሐፉ ዘላለማዊ መጽሐፍ አይደለም። ዘላለማዊ መጽሐፍ ቁርአን ነው። ቁርአን ግን ዘላለማዊ መጽሐፍ ነው። ስለዚህ አምላካችን ሱረቱ ሁለት ቁጥር 3 ላይ ኢና ነህኑ ነዘልነ ዚክረ ወኢና ለሁ ለሐፊዙን፣ እኛ ቁርአን አወረድነው እኛም እንጠብቀዋለን ብሎ የመጠበቁን ኃላፊነት ወስዷል። ስለዚህ ይጠብቀዋል ነው። ግን ያለፉትን መጽሐፍት ግን የመጠበቁን ኃላፊነት የሰጠው ለማን ነው ከተባለ ሊቃውንቶቹ ነው። የእግዚአብሔር ቃል ወይም የአላህ ቃል ዘላለማዊ አይደለም እንዴ? ሁሉም ቃል አሁን ወንጌል የእግዚአብሔር ቃል ከሆነ ቃል ራሱ ምን እንደሆነ ገባህ? ከአላህ ዘንድ የመጣ የእግዚአብሔር ቃል ከሆነ ወንጌል ማለት ነው። ወንጌል ነው ብላ ስለምታምን ነው ዋቴና እንጂ ሊላተከለ ያ ነገር እግዚአብሔር እንዴት አይጠብቀውም? እግዚአብሔር የሰጠውን ቃል ሲበላሽ ወይ ሲጠፋ እንዴት ዝም ብሎ ያያል ነው? እሺ መልሽልህ። ሳላ ካለ ማይክ ስለከፈተ ቀጥል። እኔ በጣም ብዙ ሰዓት ስላወራ ኦሬዲ ከ12 ሰዓት ጀምሮ ስላወራ የነበረው ቀጥል። ኦኬ ከኔ ጋር ይቀጥላል። ድምጼ በትክክል ይሰማችኋል? ይሰማል? ሪፎርመድ ይሰማል? ሰላም ይሰማል። ኦኬ
አላህ ቃሉን ይጠብቃል ወይስ አይጠብቅም ነው። ቃል ሲባል ከላሙ ተክዊኒ የሚባል አለ። አላህ ሱብሓነሁ ወተዓላ ፍርዶች አሉት፣ ውሳኔዎች አሉት፣ ቃል የሚገባቸው ነገሮች አሉ። ለምሳሌ ለሙስሊሞች ጀነትን፣ ለከሃዲያን ደግሞ እሳትን ሊሰጣቸው ቃል ገብተዋል። አንተ የምትለው በእነዚህ ደረጃ ከሆነ ጌታ አምላካችን በእርግጥም ቃሉን ይጠብቃል። እነዚህ የአላህ ቃል ከላሙ ተክዊኒ ስለሚባሉ፣ ከላሙ ተሽሪ የሚባሉት ወደ ነቢያት ሲወርዱ የነበረው ህግጋት ናቸው። ወደ ዳዊት ዘቡር፣ ወደ ሙሴ ተውራት፣ ወደ ዒሳ እንጂል፣ እነዚህ ከላሙ ተሽሪ ይባላሉ። የሸሪዓ ቃላት ወይ ደግሞ ሸሪዓዊ ህግጋት ይባላሉ። የሸሪዓ መጽሐፍትም ስለሆኑ አላህ እነዚህን ለመጠበቅ ቃል ገብቷል ወይ ይጠብቃቸዋል ወይ ካልከኝ፣ ራሱ ለመጠበቅ ራሱ መጽሐፍቱን ለመጠበቅ ኃላፊነት አልወሰደም። ይልቁንም መጽሐፍቱን እንዲጠብቁት ለሊቃውንቶች ኃላፊነት ሰጥቷቸዋል። ሰው አጭሩ ምላሽ ይሄ ነው። ግልጽ ነው። እሺ እዚህ ጋር ልጠይቅ። ስለዚህ ቁርአን ላለመቀየሩ አሁን ያለው ማለት ነው ቁርአን ላለመበረዙ ላለመቀየሩ ምን ማስረጃ አለ? እግዚአብሔር ማይጠብቀው ከሆነ ሰው የሚጠብቀው ከሆነ ሰው ጠብቆታል የእውነት? ሄሎ አይሰማም? ኦኬ እንግዲህ ቀደምት መለኮታዊ መጽሐፍትን ይሰማል ወይ ልመልስልህ። ቀደምት መለኮታዊ መጽሐፍትን ጌታ አምላካችን ራሱ ለመጠበቅ ኃላፊነትን አልወሰደም። እያንዳንዱ መጽሐፍት ሲወርዱ እንዲጠብቃቸው ወይም መጽሐፍቱን እንዲጠብቁት ለሊቃውንትና ለአዋቂዎች ነበር ኃላፊነትን የሰጠው። ቁርአን ጋር ሲደርስ ግን ቁርአን ፋይናል ሪቪሌሽን የመጨረሻው ኪ ነው። የመጨረሻው ኪዳን ይባላል። ከቁርአን በኋላ ሌላ መጽሐፍ አይወርድም። የመጨረሻው መመሪያ ነው። ስለዚህ ጌታ አምላካችን ያደረገው ነገር ምንድን ነው? በሱረቱል ሂጅር ላይ ምዕራፍ 15 ይመስለኛል ቁጥር 9 ላይ ምን ብሎ ይናገራል? ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን፣ እኛ ቁርአንን እኛው አወረድን እኛው ደግሞ እንጠብቀዋለን አለ። አወረድኩት ጠብቀዋለሁ ብሎ ለቁርአን ቃል ገብቶለታል። ምክንያቱም ከቁርአን በኋላ የትኛውን መጽሐፍ ስለማይወርድ ቁርአንን ለመጠበቅ ራሱ ኃላፊነቱን ወስዷል። በግልጽም ደግሞ ጠብቆታል ብለን እናምናለን። ለመጠበቁ ማስረጃዎችም አለ እኮ። አሁን እዚህ ጋር ጥያቄ ምንድነው? እኔ ኢየሱስ ክርስቶስ ቢያንስ አምላክ እንደሆነ ባታምኑ ነብይ እንደሆነ እንደምታምኑ አውቃለሁና ትልቅ ነብይ እንደሆነ እንደምታምኑ አውቃለሁ። የዛን የትልቅ ነብይ ቃል እንዴት አላህ አይጠብቅም? ምክንያቱም ወንጌል ነው እንዳላችሁ፣ ወንጌል ደግሞ የቁርአኑ ገብቷል። የቁርአኑ በቃ ስፔሻል ኬዝ ነው። መጨረሻ ላይ የወረደ መገለጥ ነው። ስፔሻል ስለሆነ ይጠብቀዋል ነው፣ እንዲጠብቀው ቃል ተገብቶለታል። ግን አሁን ማስረጃ ይዤ ስላልመጣው ሌላ ቀን እመጣለሁ፣ ችግር የለውም። ቁርአን ላይ እግዚአብሔር ቁርአኑን ብቻ ሳይሆን የተናገረውን ቃል እንደሚጠብቅ አላህ ይናገራል። ደግሞ ሴንስም የሚሰጠው እንደዛ ነው። ለህሊና የኔ ሴንስ የሚሰጠኝ እግዚአብሔር ነብይ ልኮ ያስተላለፈው መልእክት ጠፋ ይፈልግ አምላክ ያለ አይመስለኝም። የኛ መጽሐፍ ቅዱስ ይላል እግዚአብሔር ቃል እንደማያልፍ ምናምን ይናገራል። ይሰማል እንዳለ ነበር በቃ አይሰማም። ስላንተ መጽሐፍ አይደለማ ምናወራው እኮ ቁርአን ላይም እንደሚል እስከዛሬ ማቀው እንደዛ ነበር። ይሰማችሁ ይጠብቃል። ችግሩ እሱ አይሰማም። እኔ ጋር ይሰማል። ቀጥል። እየሰማው እኮ ነው። ኔትወርክ አይሰማም። ድምጼ ስትል መሀል ላይ ሳላ ቆይቶ ነው የሚደርሰው እና ኦኬ ሳላ እያስቸገረ ነው። ይሰማሃል? ሳላ ሰላም አለይኩም። ይሰማል። ሳውንድ ይሰማል። አረ ኢምሮ ድምፅህን ቀይረው። ምን እንደምትል ራሱ አይሰማም። እየተሰማ ከሆነ ሳላ ቀጥል፣ ካልሆነ ወይ ከኔ ጋር ወይ ከኢምሮ ጋር ይቀጥላል። ሳላ ያፉን
ሳላህ ኔትወርክ ያስቸግር ነው። እስቲ አሁን አውራ ሳላህ። ኔትወርክ እያስቸገረኝ ነው። ሪፎርም ምንድን ነው አንተ እያልክ ያለኸው? ጀስት ቁርአን ላይም እንደዚህ የሚል ነገር አለ ምናምን ኖ እንደዛ ሳይሆን አሁን ማስረጃ ነው ማምጣት ያለብህ። ያለ ማስረጃ ማውራት አንችልም። ቁርአን ላይ መጽሐፍትን ጠብቀዋለሁ ብሎ አለ ቃል ገባ። እኔ መጽሐፉንም ቁርአኑንም ስለማቅ እንዳሌለ እነግርሃለሁ። ሰው በምታውቀው ነገር ላይ ብቻ አውራ። ቀጥል። እሺ ማስረጃ ባለኝ ነገር ላይ ብቻ አወራለሁ ከዚህ በኋላ። አሁን ለጊዜው የለኝም፣ ግን ችግር የለውም። ይህን ርዕስ ወይ ማቆየት ይቻላል። ግን ደግሞ ጥያቄ ምንድነው ወንጌል ወይም ደግሞ የምስራችን የሆነ ነገር አምጥቶ እንዴት ይጠፋል ኮምፕሊትሊ? ሁለተኛ ደግሞ ምን ማስረጃ አላችሁ ለመጥፋቱ? አሁን ያለው ወንጌል አሁን ያለው የብሉይ ኪዳን መጽሐፍ የተሳሳተ እንደሆነ ወይም ትክክለኛ አዲስ ፈጠራ እንደሆነ ምን ማስረጃ አላችሁ? እኛ ማስረጃ አለ ፈጠራ እንዳልሆነ እና ደግሞ እንዳልተቀየረ ትልቅ ማስረጃ አለ። አሁን ላቀርብላችሁ እችላለሁ። አይ እስኪ ጥሩ ሀሳብ ነው። በነገራችን ላይ እውነት ማቅረብ የምትችል ከሆነ እንቀጥላለን። እሱ አሁን ትልቅ ምስራችን ይዞ የመጣ ቃል እንዴት ይቀየራል እንዲህ የሚል ነገር ነው እና የምስራችሁ አንደኛ እኛን የሚመለከት አይደለም። አንተ እሱን ያላወቀው የምስራችሁ በእኔ እስራኤላውያንም የእስራኤል ልጆችን የሚመለከት እንጂ እኛን የሚመለከት አይደለም። ኢየሱስ አምላክ ነው፣ ለሰው ልጆች ኃጢአት ተሰቅሏል የሚል ነገር በፍጹም እኛ ጋር ስላሌለ አሁን የዓለም ሁሉ መድኃኒት ኢየሱስ የሌለ ክርስቶስ መወለድ ምስራች ነው። ነገር ግን የምስራችነቱ ለእኛ ሳይሆን እሱ በአንተ ነው። አሁን መቀላቀል ሳይሆን ያ በአንተ ነው። እኛ እንደዛ የምናወራው ስለ ቁርአን ከሆነ ስለ እስልምና ከሆነ በእስልምና መነጽር ነው የምናወራው እንጂ እዚህ ምዛም መርገጥ ትክክል አይደለም። ድምፅ የሚሰማ ከሆነ የምስራችነቱ ለእኛ ስላልሆነ ጌታ አምላካችን ለዘላለም የሚያስቀምጥበት ምንም ምክንያት የለም ነው። ግልጽ ነው አይደለም? ቁርአንም በተለየ ሁኔታ የጠበቀበት ምንድን ነው? ከቁርአን በኋላ ሌላ መለኮታዊ መጽሐፍ ስለማወርድና መልእክቱ ለዓለም ስለሆነ ነው። ወንጌል ለዓለም አልነበረም። ወንጌል ለእስራኤላውያን ነው። የምስራችነቱ በምን አወቅ? ወንጌል ለዓለም ሁሉ ነው። ለዓለም ወንጌል ለዓለም ሁሉ ነው። ለዓለማት መገሰጫ ይሆን ዘንድ ይላል በሱረቱል ፉርቃን ላይ። ስለዚህ የኛ መጽሐፍ ቅዱስ ሌላው ወንጌል ደግሞ ለዓለምም አልነበረም እስራኤላውያንም አልነበረም። አይሰማም? ማን ያለው? እየዘገየ ነው መሰለኝ የሚደርስ ድምፁ። ማን ያለው እንደዛ? ወንጌል ለዓለም ሁሉ ነው እኮስ ማን ያለው? እሱ መጽሐፍ ቅዱስ ነው ያለው። አንተም እኮ አሁን እዚህ ጋር ችግሩ ምንድነው? ማን ለምን ወደዛ ትሄዳለህ? ቁርአን ላይ ለዓለም ነው ብሎ እየዘገየ ነው የሚደርሰው መሰለኝ። መግባባት አልቻልንም ወይም ከሌላ ሰው ጋር ማውራት ትችላለህ? ነው ለምን ትቀላቅላለህ? ክርስትና ውስጥ ገባህ እኮ እስልምና እያወራ ወደ ክርስትና ገባህ ብራዘር። እንዴ ምን ማለት ነው? እኔም እኮ ክርስትናዬን ትቼ አይደለም ማውራ። አንተም እስልምና አንተ እንደማታወራኝ ምን ደግሞ ክርስትናዬን ትቼ አይደለም። በየትኛው አንግል ነው የምናወራው ነው? ግን ማስረጃ በየትኛው አንግል ነው የምናወራው? ቁርአን ላይ እንደዛ አይደለም። አይ ቁርአን ላይ በማንም አንግል አይደለም የምታወራው። ስለ ማቴዎስ ወንጌል ነው አንተ የምታወራው። ኢየሱስ ወደ ሰማይ ካረገ 70 ዓመታት ቆይቶ ስለተጻፈው ወንጌል ነው የምታወራው አንተ። ሉቃስ የሚባል ሰውዬ ስለጻፈው፣ ማቴዎስ የሚባል ሰውዬ ስለጻፈው መጽሐፍ ነው የምታወራው። አንድ 70 ዓመት ተረጋጋ። ደግሞ ማለት የዮሐንስ ወንጌል ቫሊዲቲ እንዴት ነው የሚረጋገጠው? የዮሐንስ ወንጌል መቼ ነው የተጻፈው? የዮሐንስ ወንጌል ከሁሉም ወንጌል መጨረሻ ላይ የተጻፈው ከ70 ዓመተ ምህረት በፊት ነው። መቼ ነው? ከ70 ዓመተ ምህረት በፊት እንደሆነ አስታውሳለሁ። በፊት አይደለም በኋላ ነው የሚባለው። አይደለም የዮሐንስ እንትን ራእይ ማለት ነው አይደለም። ያኛው ጆን በመጀመሪያ የሚለው ሁለቱም ያው ናቸው። አክቹአሊ እሱ ከ70 ዓመተ ምህረት በፊት እንደተጻፈ ነው የማውቀው። ዮሐንስ ራእይም ኢቭን መጨረሻ ላይ ተጻፈ የሚባለው ማን ያለው?
አይ በዚህ ሁኔታ እናወራ። አንድ ስኮላር አምጣ ስኮላር። እኔ 50 አመጣልሃለሁ። 95 እና 90 ኤዲ ላይ መጽሐፉን 50 ስኮላር አንድ ሁለት ብዬ 50 ስኮላር ጠቅስልሃለሁ። ትውጣ ማስረጃ ነገር ወጣ እንዴ? ወጥቷል። ስክሪን ያስፋልኝ። ሪፎርም ይሰማል? እየወጣብኝ ነው መሰለኝ ከስልኬ ስወጣ። ቆይ አይሰማም። አስፋኝ። ቆይ አሁን ግን ኢየሱስ ክርስቶስ በነገራችን ላይ አካሄድ ሳላ ከፈቀዳችሁልኝ መሀል ልግባና አካሄድ አስተካከል። መጀመሪያ ስለ መጽሐፍ አጠባበቅ ነበር የተነሳው። ማለት ተጠብቋል አልተጠበቀም ነበር። ቁርአን ተጠብቋል አልተጠበቀም። ከዚያ በኋላ እንዴት ነው ተውራትና ኢንጂል የአላህ ቃል ከሆኑ ለምን አልጠበቃቸውም ነው ያነሳው። አሁን ደግሞ ሌላ ርዕስ ውስጥ ለመግባት ነው እየሞከረ ያለው። መጀመሪያ የተጀመረበትን ርዕስ አስጨርሰውና ከዚያ በኋላ ባይብል መቼ ነው የተጻፈው የሚለውን ነገር ብታነሳለት እናካሄድ። ሪፎርምድ ትክክል ነህ። ጀዛከላሁ ኸይራ። ሪፎርምድ ምንድን ነው የሚለው ይታያል? ሞስት ስኮላርስ ዴት ይነበበኛል፣ ግን ምን ላይ ነው ያነበው? ኢንሳይክሎፒዲያ ምድር አንዴ ቆይ ልክፈትልህ። ይታያል? ማን ነው ከታች የጻፈው? ኒው ወርልድ ኢንሳይክሎፒዲያ አርቲክሉን የጻፈው አዲስ ዓለም መደበቃት እኮ። ማን ነው የጻፈው አርቲክሉ? ጸሐፊውን ፈልገህ ነው? ቆይ ጸሐፊውን ፈልገህ ነው? አውተር የለው? ጸሐፊውን ፈልገህ ነው? አዎ አውተር ካለው ንገረኝና እስቲ። አሁን ፖይንቱ ግን እሱ አለም። አንደኛ ቁርአን የተጻፈው ከ600 ዓመት በኋላ ነው ከኢየሱስ በኋላ። ስለዚህ ቁርአንንም ማመን አንችልም ማለት ነው። 600 እንደውም 600 ዓመት ቆይቶ ነው ስለ ኢየሱስ የተናገረው ቁርአን። ስለዚህ አንተ ባልከው ከሆነ እንደውም ማያስኬደው ቁርአን ነው ስለ ኢየሱስ በተናገረው ማለት ነው። ሳላ ቪዲዮ ስትከፍት ድምጽ እየተቋረጠ ነው። ይሰማል? አሁን ይሰማል። ተሰምቷል? እኔ ያልኩት ኦኬ። ምንድን ነው ያልከኝ ብራዘር? እኔ ያልኩ ይሰማል? ምንድን ነው ያልከኝ? ተሰምቷል። ግን ሪፎርምድ እባክህን ርዕስ አትቀያይር። ስለ ነቢዩ ሙሐመድ 300 ዓመት በኋላ ምናምን ያ ሌላ ርዕስ ነው። ሌላ ርዕስ አትቀያይር። አንድ ርዕስ ላይ ቆምና የጀመራችሁት ርዕስ ላይ ጨርስ። እንዳካሄድ ነው። ለምን መሰለህ 73 ሰው አለ። 73ቱም ሰው የተቀመጠው እሺ የተነሳችሁበትን ርዕስ አስታውስ። እሺ ወደ ኋላ መለስ ብለህ ከዛ በኋላ እንዴት ርዕስ እንደቀየራችሁት እዚህ ይላል የዛን መጀመሪያ የተነሳንበት ርዕስ ቁርአን እንትን እንደሚል ነበር። አላህ ቃሉን እንደሚጠብቅ እንደሚናገር ነበር። ነገር ግን እኔ ማስረጃ ማቅረብ አሁን ተዘጋጅቼ ማለት ነው ጦት ስኮል ሳረግ በድንገት ነው። ግን ማስረጃ ማቅረብ ስላልቻልኩኝ ወደ ሌላ ሐሳብ እየሄድን ነበር። ኦኬ እሺ ችግር የለውም። ወደሱ እንመጣለን። ችግር የለውም ማለት አሁን የያዝከው የሆነ ርዕስ አለ። ስለ ማስረጃ እያቀረበልህ ነው።
ሌላ ርዕስ ውስጥ እንዳትገቡ ከወዲሁ እንዳካሄድ አንደርላይን እንድታደርጉበት ነው። መቀጠል ትችላለህ። ፖይንት ምንድነው አሁን ያልኩት? ኢቭን እንደዛ ቢሆን እንኳን እኔ ማቀው ከ70 እስከ 80 ባለው ውስጥ ነበር፣ ወይም ከ70 በፊት አይሞን ወይ አንተ ብቻ ነው ያልከው ወይ እንትን ብቻ ነው እሱ የምትለው። ሚሞሪ የተጠቀስኩልህ ማስረጃ ጸሐፊያኑ ማን ናቸው ስትለኝ ነበር። አሁን የጠቀስኩልህ ኢንሳይክሎፒዲያ ኒው ወርልድ ኢንሳይክሎፒዲያ ጸሐፊው አንድ አይደለም፣ በርካታ ስኮላሮች ናቸው የሚጽፉት። ሪፈረንሱን ቼክ ማድረግ ትችላለህ። አሁን የከፈትኩበትን ዌብሳይት ቼክ ብታደርገው ወደ 30 ስኮላሮች ተጠቅሰዋል። ወደ 30 የሚጠጉ የስኮላሮች ስራ ከነስማቸው ተጠቅሰዋል። ቼክ ማድረግ ትችላለህ። ያንዳንዱን ሄደህ ማን የጀመረው የመጀመሪያውን በህይወቴ አንተን የሰማሁት አንተን። በነገራችን ላይ አንድም ስኮላር አሁን እሱን ተወና ጥያቄውን ልጠይቅህ። እሱን እኮ አመንኩልህ። 90 ነው ችግር የለውም። ማክሲመም ልውሰድልህና ግን ጥያቄው ምንድነው? ስለ ኢየሱስ ክርስቶስ ደግሞ ቁርአን ላይ የተጻፈው ከ600 ዓመት ምናምን በኋላ ነው። ስለዚህ አንተ ባልከው ክራይቴሪያ ቁርአንንም ማመን አንችልም ማለት ነው። እንደውም እሱን ነው የባሰ ማመን ማንችለው ከ600 ዓመት በኋላ ስለተጻፈ ስለ ኢየሱስ። ግን እኛ በእጃችን ላይ ማለት ነው ያሉ ማኑስክሪፕቶች ርዕስ አልቀየርኩም። ርዕሱን ያነሳው በምንድን ነው? ክርስቶስ ከሞተ ከ70 ዓመት በኋላ የተነገረን ቃል እንዴት ታምናለህ ብለን የጀመርከው? ለዛ ርዕስ እያነሳ ነው። ኔትወርክም እያስቸገረኝ ነው። እሱን ተጠቅመህ ብዙ ነገር እያወራህ ነው ብራዘር። ማን ነው እንደዛ ያለው? አይ ብዙ ነገር ሳይሆን ሐሳቡ የተነሳው በምንድን ነው? ሐሳቡ የተነሳው እንዴት ክርስቶስ ሞቶ ካረገ በኋላ ከ70 ዓመት በኋላ የተጻፈን መጽሐፍ ታምናለህ በሚለው ነው። በዛው ስታንዳርድ ከሄድን ደግሞ ቁርአን የተጻፈው 600 ከ700 አርጊመንት አይደለም። አርጊመንት ካልሆነ ነው መልካም። እንደዛ እያልኩ አይደለም። ይሄ ፋላሲ ነው። ስትሮማን ፋላሲ ይባላል። እኔ ያላልኩትን ነገር ስትሮማን ሳይሆን ስትሮማን ፋላሲ ነው። እኔ እንደዛ አላልኩም። ብለሃል ነው እንደዛ አላልኩም። እኔ እንደዛ አላልኩም ብራዘር። ምንድን ነበር ያልኩት? ለዚህ አርጊመንት መልስ መስጠት ፈልገህ ከሆነ እኔ ላላነሳሁት አርጊመንት መልስ ከምትሰጥ ሀሳቤ ምንድን ነው? እነዚህ አንተ ወንጌላት ብለህ በእጅ ላይ ያዝካቸው መጽሐፍት አጠቃላይ ለምሳሌ ዮሐንስን ከወሰድክ ከ90 ኤዲ እስከ 120 ኤዲ ድረስ ይገመታሉ። ይህንን በተመለከተ እኔ 50 አመጣልሃለሁ ብያለሁ። 1 2 3 እያልኩ 50 ማስረጃዎችን ለምሳሌ ኤርሊ ክርስቲያን ራይቲንግስ እሱን እኮ አመንኩልህ። ለምን እሱ ላይ ለምን እንትን ትላለህ? ሜሞሪ ተሳስቶ ሊሆን ይችላል። እኔ ተሳስቻለሁ። እሺ አመንኩኝ እሱን። አሁን ከዛ በኋላ ፖይንቱ ምንድነው? እሺ በ90 ኤዲ ነው የተጻፈው። 90 ብቻ አይደለም። ማስረጃ ከፍቼ ባሳይ እስከ 120 የሚል አለ። ኤርሊ ክርስቲያን ራይቲንግስ ውስጥ ገብተህ ኢስቲሜትድ ሬንጅ ኦፍ ዴቲንግ ከ90 እስከ 120 ኤዲ ብለው ያስቀመጡት ራሳቸው ክርስቲያን ስኮላሮች ናቸው። ለዚህ ማስረጃ ምንድነው ብለህ ጠይቀኝ፣ ማስረጃን ከፍቼ ያሳያለሁ። ግን አሁን ነጥቡ ምንድነው? እሱ አይደለም። ከሱ በኋላ ፖይንቱ ምንድነው ነው? ፖይንቱን ንገር። አዳምጠኝ። እሱ አይደለም ፖይንቱ አውቃለሁ። የኔ አሁን ዋና ፖይንቱ ምንድነው? ቁርአን ላይ ወንጌል ብሎ የሚጠቅሰው አለ። ቁርአን ዋቴና ኢንጂል ለኢየሱስ ራሱ ወንጌልን ሰጠነው አለ። ለኢየሱስ ምን ሰጠነው? ወንጌልን ሰጠነው። በሌላም ቦታ ወይዋሊም ሁሉ ኪታብ ወልሂክማ ወተውራት ወኢንጂል መጽሐፍና ጥበብን ተውራትና ኢንጂልን ያስተምረዋል አለ። ስለዚህ ያ ኢየሱስ የተማረው ትምህርት ኢንጂል ወይ ደግሞ ወንጌል ይባላል። እኛ ምናምነው ቁርአን ኢየሱስ ሲጽፈው የነበረው ሲያስተምረው ትምህርት ወንጌል ይባላል ነው እንጂ ወደ ሰማይ ካረገ በኋላ 90 ኤዲ ላይ 70 ኤዲ ላይ 56 ኤዲ ላይ ምናምን የተጻፉ ጽሁፎች አንድም ቦታ ቁርአን ላይ ወንጌል ተብለው ተጠርቶ ይታወቅም ነው ያልኩ ያለሁት። ምን ትላለህ? የኔ ጥያቄ የኔ ሀሳብ ምንድነው? በዛው ስታንዳርድ ከሄድክ ቁርአንም ስለ ኢየሱስ ክርስቶስ የተናገረው ከስንት ዓመት በኋላ ነው? ወንጌል እንትን እንዳለ ከብዙ ዓመት አሁንም ይሄን አላልኩም። ይሄ አርጊመንት አይደለም። ያው ስቲል አርጊመንት አይደለም። እኔ ያልኩ ያለሁት ምንድነው? ቁርአን ወንጌል ብሎ ሲገልጽ ኢየሱስ የሰበከው ያ ኢየሱስ የተማረው ዩአሊ ሙልክ ተወልክ ነው ተውራት ወንጌል ኢየሱስ ሕፃን እያለ በነገራችን ላይ ገና ሕፃን እያለ
አላህ መጽሐፍን አስተማረው፣ ጥበብን አስተማረው፣ ተውራትን አስተማረው፣ እንጂልን አስተማረው። ያ ነው እንጂል የሚባለው በእስልምና። በክርስትና አይደለም እንጂል የሚባለው። ወንጌል እኮ የሚባለው ለምንድን ነው ቁርአንን የምናምነው? እንደዛ ስላለ ምን ማስረጃ አለ? ነው ወንጌል የሚባለው። ምን ማስረጃ አለ? ምክንያቱም ቁርአን የተጻፈው ከ700 ዓመት በኋላ ነው። ቆይ የምንወያየው ኢስላሚክ ቪው ነው። አሁን የምናወራው በኢስላሚክ ቪው እንጂ አንተ በምታምንበት ቪው አይደለም። ለዚያ ነው ከኢስላሚክ ቪው ከተነሳን ደግሞ መጨበጥ አለብን። ከኢስላሚክ ቪው ከተነሳን ደግሞ ነን ኢስላሚክ ቪው ላይ ኢንዳፕ ማድረግ አንችልም። ምክንያቱም ኦልሬዲ አስዩም አድርገነዋል። አሁን አስዩም ማድረግ የለብን። አስዩም ካረግነውም ቫሊዲቲውን ማሳየት ያለብን እንጂ እስልምናማ ኦብቪየስሊ ይናገራል። አንተ ተረድተን ነው ወደ ክርስትና የምንሄደው፣ ቀላቅለን አይደለም። እንደሱ አይደለም። በእስልምና ያለውንም ተረድተን እና በኩል ያለውን አንተ በርዘህ ሳይሆን በትክክል መረዳት ስላለብህ ነው ይህንን የምነግርህ። እስልምና እንደ አስተሳሰብ ወይም ደግሞ እንደ ወርልድ ቪውን እንድትረዳ ስለፈለኩ ነው። ጠንቶ ይቆማል የሚለውን ነው እንጂ መወያየት ያለብን። ስለዚህ ኢስላሚክ ቪው ምንድን ነው? ወንጌል የሚባለው ኢየሱስ ካረገ በኋላ የተጻፈውን ኢየሱስ በነበረበት ጊዜ የተማረው ትምህርት ነው ወንጌል የሚባለው። ይህንን ይዘን ወደ ሁለተኛው ነጥብ መሄድ እንችላለን። እንደዛ ካልክ እኛ ደግሞ ክርስቲያኖች ወንጌል የምንለው መጀመሪያ በኢየሱስ በኩል ወደ ኢየሱስ ክርስቶስ ለሐዋርያት ሰጥቷቸው ሐዋርያት ያስተላለፉት መልእክት ነው። ስለዚህ ሐዋርያት ደግሞ የተናገሩት ኔትወርክ እያስቸገረ ነው መሰለኝ። ምናልባት ያልከው ነገር አልተሰማኝም። ቆይ እያወራህ ከሆነ እየተሰማኝ አይደለም። በእስልምና በኩል ያለውን ነገር በትክክል ከተረዳ ወደ ክርስትናው መተን እንዴት እንደተበረዘ ላሳይ እችላለሁ። አሁን አይሰማም? ማውራ አይሰማም? ገብቶሃል? በእስልምና በኩል ያለው እይታ ገብቶሃል? ይቆራረጣል። ግማሽ ግማሽ ነው እየሰማው ያለሁት። ምናልባት አንተ ጋር ኔትወርክ በደንብ አይሰራም። ቆይ እመለሳለሁ። ልውጣና እመለሳለሁ። እስክትመጣ ድረስ ከኔ ጋር ትቀጥላለህ። እኔ ወደ ኋላ ነው የምመልስህ። ስለ ቁርአን አጠባበቅ አላህ Subhanahu Wa Ta'ala እንዴት ተውራትና እንጂል የሱ ቃል ሆነው እንዴት ባይብልን አልጠበቀውም የሚል አርጊውመንት አንስተሃል። ይህንን በተመለከተ ከቁርአን ያለው ምላሽ በሱረቱል ማኢዳ ላይ በሱረቱል ማኢዳ ምዕራፍ 5 ላይ ቁልጭ ባለና ግልጽ በሆነ መልኩ ይነግረናል ማለት ነው። አምላካችን አላህ Subhanahu Wa Ta'ala ተውራትን እንዳወረደ ይነገራል። إن أنزلنا التوراة فيها هدى ونور يحكم بها النبيون الذين أسلموا للذين هادوا والربانيون والأحبار بما استحفظوا من كتاب الله وكانوا عليه شهداء ብሎ ይነገራል። እዚህ አንቀጽ ላይ የሚነገረው ምንድነው? አላህ Subhanahu Wa Ta'ala ለተውራትን በውስጧ ምን ይለው? ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በርሱ ላይ ታወረደን በመካከላቸውም ህግ ፍረድ አለ። በእውነቱም ከመጣለህ በኋላ ዝንባሌያቸውን አትከተል ይላል አላህ Subhanahu Wa Ta'ala። ከዚያ በፊት መጽሐፍን ለሙሴ መጽሐፍን እንዳወረደለት ይናገራል። ይህን መጽሐፍ ግን ለነቢያቶቹ ከሰጠ በኋላ ለነቢያቶቹ ተከታይ ኃላፊነቱን ይሰጣል። ቢመስ ኪታብ ላይ ይላል መጽሐፍ ጠባቂ ነው ነቢያቱ ከተው የነበሩት ነው። እዚህ ጋር ምንድነው አላህ Subhanahu Wa Ta'ala ለእነዚያ መጽሐፍቶች እንዳይበረዙ ዋስትና ወስዳለሁ ብሎ ቃል የገባበት የሆነ ቦታ የለም ማለት ነው። ህዝቦቹን እንዲጠብቁ ነጋቸው ማለት ነው። ነገራችን ላይ ይሄንን ቁርአን ላይ ብቻ አይደለም የምናገኘው ማለት ነው። አምላክ ለሙሴ የሰጠውን የሆነውን መጽሐፍም ልክ እንደዚሁ ኢየሱስንም ወንጌል ህዝቦቹን አደረጋቸው ማለት ነው።
በዘዳግም ምዕራፍ 31 ሁሉ በፊት ይህ ዘንድ እርሱ በመረጠው ስፍራ ሰማች። ይህ ሕግ በሁሉ ፊት በጆሮ ነን ያዘዋል። እግዚአብሔር ሙሴን ያዘዋል ማለት ነው። ይሰሙና ይፈሩ ዘንድ ከሆነም እግዚአብሔርን ይፈሩ ዘንድ የዚህንም ያደርጉ ዘንድ ሕዝቡን ሎችና ተኛ ሰባለ ምን ይሉ ዘንድ አከቹን እግዚአብሔርን ይፈሩ ዘንድ የቃሎች ሁሉ ጠብቀው ዘንድ ጠባቂ ያደረጋቸው እዚህ ላይ ነው። ህዝቡና ሴቶቹን እስራኤላውያን ቆይ ሐሳብ ስለበራስ ከዚህ የምንረዳው ምንድነው? እግዚአብሔር ኦሪትን ህግ ቃላቶች ጠባቂ ያደረገው ማንን ነው ማለት ነው? ህዝቦቹን ነው ማለት ነው። ዘዳግም ምዕራፍ 30 ለሙሴ የተሰጠው የሆነው መጽሐፍ ደግሞ ስንመለከት ምን አለ? በዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምናገረውንም ትእዛዝ ሰጠኝ አለ። የምናገረውንም ትእዛዝ ሰጠኝ አለ። 50 ላይ ምን አለ? ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራለሁ ብሎ ካለ በኋላ ዮሐንስ ወንጌል ምዕራፍ 17 ቁጥር 7 ላይ ምን ይላል? የሰጠኸኝን ሁሉ ከአንተ እንደሆነ ያውቃሉ፣ የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉታል። ኢየሱስ ምን እያደረገ ነው? የተቀበለውን የሆነውን ቃል ለሐዋርያቱ እያስረከበና እየሰጠ ነው ማለት። ከአንተም ዘንድ እንደመጣው በእውነት አወቁ፣ አንተም እንደላከኝ አመኑ አለ። ከዚህ የምንረዳው ምንድነው? ኢየሱስ ክርስቶስ የተሰጠውን የሆነውን ቃል ለሐዋርያቱ ሰጥቷል ማለት። እንደ ባይብል ራሱ ቁርአን የሚለውን ወይንም የቁርአንን ሐሳብ ባይብል ራሱ ይደግፋል እያልኩ ነው። ቀጥል። አንደኛ እግዚአብሔር ቃሉን ይጠብቃል ሲል እግዚአብሔር በህዝቡ በኩል ነው የሚሰራው። የእናንተም ስለ ቁርአንን ብናነሳ እኮ እግዚአብሔር በህዝቡ በኩል ነው ቃሉን እግዚአብሔር ያለው ነገር አሁን ከመጽሐፍ ጋር አያይዝና አንተ ቃል ሲባል ጀነራል ነው ገባህ አይደለ? ለምሳሌ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ይላል። ያ ማለት እግዚአብሔር ምንድነው? አሁን እኮ ኢን ጀነራሊ አትናገር። ይኸውልህ ቃል ሲባል አሁን መለያየትና መነጣጠል መቻል አለበት። ለምሳሌ አላህ Subhanahu Wa Ta'ala በቁርአን ውስጥ ስለሱ ቃል ይናገራል። ያ ቃል የተባለ የሆነው ግን ይለያያል። ገባህ አይደለ? እንዳገባቡ እንደ ባይብል ራሱ አሁን ስለ ቃሉ ካነሳን በርካታ የእግዚአብሔር ቃሎች አሉ። ለምሳሌ በእግዚአብሔር በቃሉ ዓለምን ሁሉ እንደፈጠረ ይናገራል። ያ ቃል ነው ወይ ለሙሴና ለኢየሱስ የተሰጠው ብዬ ልጠይቅህ እችላለሁ። ቃል ስትል ደረጃ እግዚአብሔር ለነቢያቱ የሰጣቸው የሆነን መጽሐፍ ብለህ አስተካክለው እንያዘው። ቃሉን ይጠብቃል አልጠብቅም ይችላል፣ ችግር የለውም። በሁለቱም በኩል አዋለም ከቁርአኑ ምንም ኮንሰፕት ለማስያዝ ነው። ደግሞ ማነሳቸው ጥያቄዎች ስለሚኖሩ ስለ ቃሉ ሳይሆን መጽሐፍ ቅዱስ እግዚአብሔር በባይብል ውስጥ የሱን ለሙሴ የሰጠውን የህግ ቃል እርሱ ራሱ ጠብቃለሁ ብሎ ነበር ወይ? ጠብቆታልስ ወይ? እንዲጠብቁ ያደረገው ራሱ ነው ጠብቃለሁ ያለው ወይስ ህዝቦቹ ናቸው የጠበቁት? እሱን መልስልኝ ካቀረብኩት አርጊውመንት አንፃር። እያቋረጥከኝ ስለሆነ እኔ ማውራት አልቻልኩም እኮ አካሄድህን እንድታስተካክል እኮ ነው ወገኔ። ማለት እየተባባልን እንድንሄድ አታወራ በጊዜ ብለህ ነበር። ስለዚህ እኔም ተናግሬ ጨርሼ ነው ማውራት ያለብን። መጨረሻ ላይ መስተካከል ያለበትን ያው አሁን መስመር እንዲይዝልን ነው። ገባህ አይደለ? አንተን ለማስቆም ፈልጌ ሳይሆን ወገኔ መስመር እንዲይዝልን ከተጨረስኩ በኋላ እሺ። እና ቀጥል። እኔ የምልህ አሁን ቃል ስትል ተረዳኸኝ አይደለም? በመጽሐፍ ደረጃ ለነቢያት የወረደ የሆነው መጽሐፍ እግዚአብሔር ቃሉን ሲሰጥ እንደሚጠብቀውም ተናግሯል። ብዙ ክፍል ላይ ላነሳል ይችላል። ግን እንዴት ነው የሚጠብቀው የሚለውን ካነሳ የሆነ ቦታ ላይ አስቀምጦት የሆነ ማንም እንዳይገባ በሆነ ነገር ከልሎት በኢነርጂ ምናምን ሳይሆን እግዚአብሔር በህዝቡን በኩል ይሰራል ነው። እግዚአብሔር
ከህዝቡ በላይ ነው። ህዝቡ መሳሪያው ነው። ስለዚህ እግዚአብሔር ነበረው ማለት ነው። ለዛ ደግሞ አሁን የቁምራን ጥቅሎችን ካያችሁ ክርስቶስ ከመወለዱ 200 ዓመት በፊት ምናምን የነበሩ ናቸው። ጥቅሎች አሁን ሲገኙ በቃ አርጊው መሰግባት መጽሐፍ ቅዱስ ላይ ብቻ ተገባለን። እንደዛ ቢሆን ይሻላል አይደለም? እኔ እያልኩ ያለሁት እግዚአብሔር ለአንድ ጊዜ ሃይማኖት ምንድነው? ሃይማኖት ወንጌል ማለት ነው። ስለዚህ ወንጌል የተገለጠው ምን ላይ ነው? ከዚህ በኋላ ደግሞ ሌላ አዳኝ እንደማይመጣ ይናገራል መጽሐፍ ከኢየሱስ ክርስቶስ በኋላ ማለት ነው። ምን ላይ? ስለዚህ ኢየሱስ ክርስቶስ ደግሞ ማስረጃ ሰጠኛ። የቅድሙን ሐሳብህን የተናገርከውን ህይወትም ለአንዴ ነው የተገለጠው፣ ህይወት ነው የተባለው ወንጌል ነው ብላ ለዛ ማስረጃ እስኪያሳየኝ ማስረጃ እስኪ። እምነት ነው ያልኩት፣ ህይወት ሳይሆን የተገለጠችው እምነት። እሺ ችግር የለም። ላይ ማርክ አድርጌው ነበር። ለጊዜው እኔ ክፍል ያለሁት ወደዛ ስለምረዳ ሌላ ቦታ። ኦኬ፣ ስለዚህ ተዘጋጅተህ ብትመጣ ይሻላል። በላ እንቀጥል። ችግር የለውም። ነገም ስላለው ነገም መቀጠል ይችላል። እሺ እንደ ጀነራል ሐሳቤን ጀነራል ሐሳቡ ምንድነው? እግዚአብሔር ቃሉ እንደሚጠብቅ መጽሐፍ ቅዱስ ላይ ብዙ ቦታ ይናገራል። ፕላስ እሱን አሁን ማስረጃ ይፈልጋል። እሱን ማስረጃ ፈልጋለሁ። ማስረጃ ካላቀረብክልኝ ምንም አይነት ነገር አልቀበልም። ማስረጃ ነገርኩ እኮ አሁን አንድ ጊዜ ለተገለጠችው ሃይማኖት እንጋደላለን ይላል። እንጋደላለን ማለት እንጠብቃለን ማለት ነው። መጋደልና ቃልን መጠበቅ እኮ የተለያዩ ነገር አይደለም። ፖይንት መጋደሉን አይደለም። አንድ ጊዜ ለተገለጠችው ይላል እምነት ማለት ነው። ያቺ እምነት ማለት እዚህ ጋር ወንጌል ነው። ወንጌል ደግሞ ለነገርህ ክርስቶስ ተመልሶ እስከሚመጣ ድረስ እንደሚቀጥል ይናገራል። ይልቁኑ ከዛ ይልቅ ግን ለኢየሱስ ክርስቶስ የተሰጠው የሆነው ቃል የዘላለም ሕይወት እንደሆነች አውቃለሁ ነው የሚለው። የዘላለም ሕይወት ነው የተባለችው። ያቺ የዘላለም ሕይወት ደግሞ እግዚአብሔር ለኢየሱስ የሰጠው ነው። እሱም በዮሐንስ ወንጌል ምዕራፍ 12 ከቁጥር 49 እስከ 50 ድረስ ተናግሯል። እኔ ከራሴ አልተናገርኩምና ከራሱ ምንም አልተናገርም፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዙ የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራለሁ ብሎ ተናገረ ማለት ነው። ይህ ንግግር ምንድነው? እግዚአብሔር ለኢየሱስ የዘላለም ሕይወት ነው። የዘላለም ሕይወት የተባለው ምንድነው? ለኢየሱስ ክርስቶስ የተሰጠ የዘላለም ሕይወት የተባለው ደግሞ ኢየሱስ ክርስቶስ ከአብ ተቀብሎ የተናገረው የሆነ ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ በፊትም የዘላለም ሕይወት ነበር። እሱ አምላክ እኮ ነው። እንዴት የዘላለም ሕይወት አምላክ ነው አይደለም የሚለው ሌላ ርዕስ ነው። ይኸውልህ አምላክ ነው አይደለም ሌላ ርዕስ ሳይሆን አንተም አሁን እኮ ባይብልን አስቲው አድርገን እናውራን ያልከኛ ከባይብል አንፃር እናውራን ያልከኝ። ስለዚህ ባይብል ይናገራል ያን እኔ ደግሞ ባይብልን ክጄ ወደ ቁርአን ደግሞ አልሄድማ። በባይብል እናውራ ካልኩ አሁን ኢየሱስ ክርስቶስ አምላክ ነው አይደለም የሚለው ከአብርሃም በፊት እኔ ነኝ ይላል። ሌላ ርዕስ ውስጥ አትግባ። የያዝነው ርዕስ አሁን ስለ መጽሐፍ አጠባበቅ ነው። እግዚአብሔር ቃሉን ይጠብቃል ብለሃል። ቃሉን የጠበቀበት የሆነው ማስረጃ አምጣልኝ ብያለሁ። እስካሁን ድረስ በራሱ ከመናገር ውጭ ክርስቶስ ተመልሶ እስከሚመጣ ድረስ እቺ እምነት ቤተክርስቲያን እንደምትቀጥል መጽሐፍ ቅዱስ ላይ ተናግሯል። የገሃነም ልጆች ወንጌል የተለያየ ነገር ተደበላለቅ ነው። እባክህ ብራዘር ወንጌልና ቤተክርስቲያን አንዴ ላውራ አወራህ አይደል? ረጅም ሰዓት እኔ ደግሞ ላውራ እኮ ገብቶኛል። ከመንገድ ያትወጣብኝ እባክህ። መድከም ነው ከመንገድ አልወጣም። እኔ እኮ እንዴት እንደተጠበቀ ልነግርህ ነው።
ልጨርስና ከዛ ካልሆነ ከመንገድ ይወጣል ትለኛል። እሺ ችግር የለውም ቀጥል። ያው ኢምሮ ካለህ አትገባ ገጽ ላይ ያለን ሰው ኢምሮ ኢየሱስ ክርስቶስ ሲመጣ ማለት ነው አንዴ ለተከፈለች መስዋዕት ሆኖ ነው የሄደው። መጽሐፍ ቅዱስ ላይ ብዙ ቦታ ይናገራል እና ደግሞ ተመልሶ እንደሚመጣ ይናገራል። ኢየሱስ ክርስቶስ ተመልሶ እኛን ሊወስደን እንደሚመጣ ይናገራል። እስከ መጨረሻው ድረስ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። እቺ የተሰጠችው እምነት ደግሞ ሰውን ሁሉ እንደምታድን ሰው ሁሉ በእሷ ብቻ በዚች ወንጌል ብቻ እንደሚድን መጽሐፍ ቅዱስ ይናገራል። ስለዛ እንደዛ ተናግሮ ከጨረሰ በኋላ እንዴት ያ ቃል ይበላሻል? እስከ መጨረሻው ድረስ ያቺ እምነት እንደምትቀጥል የተናገረ እንዴት የእምነቱ ዋና ኮር መሰረት ይበላሻል? ስለዚህ ከኢየሱስ ከራሱም ከሐዋርያቱም ተነስተን መጽሐፍ ቅዱስ ወይም ደግሞ የእግዚአብሔር ቃል እንደሚጠበቅ ማወቅ እንችላለን። ኦኬ እሺ ክርስትና ከጨረስን ብራዘር አሁን ይሄ የራስህ አይዲዮሎጂ እንጂ ማስረጃ አምጥተህ አስደግፈህ እንዲህ ነው ብለህ የተናገርክበት የለም። አንደኛ ነገር ቆይ ብራዘር አሁረት አለ አይደለ? ላውራ እግዚአብሔር ኢየሱስ ክርስቶስ የቤተ ክርስቲያን ራስ ተብሏል። ተግባባን አይደለ? ከቤተ ክርስቲያን ጋር ካያያዝከው የቤተ ክርስቲያን ራስ የተባለው ኢየሱስ ክርስቶስ ነው። ወንድ በሴት ሁሉ የሴት ሁሉ ራስ እንደሆነ ኢየሱስ ክርስቶስ የወንዶችና የቤተ ክርስቲያን ራስ መሆኑን ተናግሯል። ይህ ራስ የተባለው ኢየሱስ ክርስቶስ ራሱ ነው ቤተ ክርስቲያን ወይንስ የቤተ ክርስቲያን ራስ የተባለው ይሄ ምንድነው የተሰጠው ወንጌል እሱ ነው? ቤተ ክርስቲያን የሚለው እሱን ይገልጸዋል ካልክ የቤተ ክርስቲያን ራስ እሱ ስለተባለ ወንጌል ማለት ኢየሱስ ክርስቶስ ማለት ነው። ይሄንን ለይልኝ እስኪ። ይኸው የቤተ ክርስቲያን ራስ ማለት የቤተ ክርስቲያን የምትታዘዝለት ማለት ነው። ለአንተ ሰውነት ሙሉ ሰውነትክ ለማን ይታዘዛል እኮ? አሁን እዛ ጋር ቤተክርስቲያን የተባለችው ወንጌል ናት ወይንስ ይሄ እምነቱ ነው ወይንስ መሬት ላይ የአማኞች ህብረት ነው? የአማኞች እኮ አሁን እንደበላለካ እያሄደለ ቅድም አንተ ቤተክርስቲያን እምነት ምናምን እያልክ እየተናገርክ ያ እምነት ማለት ወንጌል ነው ብለህ ስትል ነበረ አይደለ እንዴ? አይደለም እምነቷማ የቅድሙ ማስረጃ የመጣው ለዘላለም እምነትና ቤተክርስቲያን ይለያያል። ያው ቤተክርስቲያን ማለት ያቺን እምነት አምነው የተሰበሰቡ የሰዎች ህብረት ማለት ነው። እምነቷ ደግሞ ምንድነች? ወንጌል ነች። እምነቷ እሺ ኢምሩ ኦኬ አሁን ወደ ሌላ ርዕስ እንዳንሄድ ወደ ኋላ መለስ በልልኝና ማለት ነው ኢየሱስ ክርስቶስ ምንድነው እግዚአብሔር በመጽሐፍ ቅዱስ ላይ ያሉትን መጽሐፍቶች መጽሐፍ ቅዱስ ራሱ የሙሴን መጽሐፍ ሆነ ለሙሴ የተሰጠውን ቃል ይሁን ህግ ወይንም ህግ እንዲጠብቁ ያደረጋቸው ህዝቦቹን እንደሆነ በዘዳግም ምዕራፍ 31 ከቁጥር 11 ጀምሮ እስከ 14 ድረስ መመልከት ይቻላል። እስከ 13 ድረስ መመልከት ይቻላል። 13 ላይ እንደው ምን ይላል? የህግ ቃላትን የሚያውቁ ልጆች ዮርዳኖስን ተሻግራችሁ ልትወርሷት በምትሄዱት ምድር በምትኖሩበት ዘመን ሁሉ ይስሙ፣ አምላካችሁን እግዚአብሔርንም መፍራት ይማሩ እያለ 12 ላይ እንደውም ጠብቀው ያደርጉ ዘንድ ይላል። የዚህንም ህግ ቃሎች ሁሉ ጠብቀው ያደርጉ ዘንድ ይላል። እዚህ ጋር እንዲጠብቁ ለትውልዱ ነው ሙሴ ይህንን መጽሐፍ ሰጥቶ የሄደው ማለት ነው። የሰበሰባቸውም ለዚያ ነበር። ይጠብቁ የሚለው ማለት ማንበብ ይችላል። እዚህ ጋር ይጠብቁ የሚለው ያድርጉ ነው ኬዙ። ግን በዛኛውም ሴንስ ይሰራል፣ ችግር የለውም። ቃሉን እንዲይዙት እንዲጠብቁት ለሚቀጥለው ትውልድ እንዲያስተላልፉት መጽሐፍ ቅዱስ ይነገራል። ያ ማለት ግን እኮ አሁን እግዚአብሔር ማለት እኮ ማለት ነው ጠብቀው ያኖሩት ማለት መተግበሩ እኮ ከመጠበቅ ጋር የተያያዘ ነው። ከመተግበሩ ጋር እየተገበሩበት እንዲጠብቁት እኮ ነው የተናገረው እኮ። እግዚአብሔር ከጀርባ ሆኖ አይሰራም ማለት ነው አይደለም። ማስረጃ አምጣ፣ ለሱ ማስረጃ አምጣ። እግዚአብሔር ከጀርባ ሆኖ ይሰራል የሚለውን ነገር ማስረጃ አምጣ። ማስረጃ ልነግርህ። አሁን ለምሳሌ ማለት ስለ ኢየሱስ ክርስቶስ የተነገረ ትንቢት አለ። ምን ላይ? ኢሳይያስ 9 የኢየሱስ ክርስቶስ
የኢየሱስ ክርስቶስን ቶ ሌላ ርዕስ ውስጥ እንዳትገባብኝ ብራዘር። አይደለም ሌላ አሁን እዚህ ጋር ያለውን ቁጥር ጥቅስ 7 ላይ ምን ይላል መሰለህ? የሚመለከተው እስራኤላውያንን እኮ ልነግርህ ነው። ቁጥር 7 ላይ እስራኤላውያን እንዳልሆነ ልነግርህ ነው። ቁጥር 7 ላይ ምን ይላል? ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናው ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል ይላል። ስለዚህ ኢየሱስ ክርስቶስ የተወሰነ ጊዜ አምጥቶ ወንጌል ለመሄድ አይደለም የመጣው። ኢየሱስ ክርስቶስ መንግስት አለው። ያ መንግስት ደግሞ ከተወለደበት ጀምሮ ማለት እስከ ዘላለም የሚጸና ነው። እናንተ ግን እያላችሁ ነው ያላችሁት ኢየሱስ ክርስቶስ ነብይ ነበር፣ የሆነ ነገር ተናግሮ ሄደ ነው። ያ ደግሞ በመጽሐፍ ቅዱስ መሰረት አያስኬድም። ምክንያቱም አለቅነቱ ይበዛል እስከ መች ድረስ? እስከ ዘላለም ነገራችን ላይ ራሱ ኦኬ ቀጥል፣ ሐሳብህን ጨርስ። ምንድን ነው የሚለው እዚህ ጋር? አለቅነቱ ይበዛል ይላል። እስከ መች? እስከ ሐሳብህን ጨረስክ? ቆይ ልጨርስ። አይሰማም? ስለዚህ ኢየሱስ ክርስቶስ አንድ የሆነች መልእክት አስተላልፎ ለመሄድ ሳይሆን መንግስቱን አስቀምጦ መንግስቱን ለማጽናት ነው ሄደው። ያ መንግስት አልጠፋም፣ እስካሁን ድረስ በህዝቡ በኩል አስቀጥሎታል። አይደለም እያወራን ያለነው ነው። ጥሩ ነው እየመጣህልኝ ያለው ብራዘር፣ አመሰግናለሁ። በነገራችን ላይ አሁን አንተ የገባህበት እኔ መጀመሪያ ስለ ኦሪት ህግጋቶች ስለ ኦሪት ቃላቶች ነው እያነሳ ያለሁት። ስለ ኢየሱስ ደግሞ ማለት ነው በሚቀጥለው እንሄዳለን፣ ምንም ችግር የለውም። ግን የኦሪቱን ጨርስልኝ መጀመሪያ። ኦሪት ዘዳግም ምዕራፍ 31 ከቁጥር 10 ጀምሮ ሙሴም እንዲህ አዘዛቸው፣ በሰባተኛው ዓመት መጨረሻ በዕዳ ምህረት ዘመን በዳስ በዓል አለ እስራኤል ሁሉ በአምላክህ በእግዚአብሔር ፊት ይታይ ዘንድ እርሱ በመረጠው ስፍራ ሲከማች ይህን ህግ በእስራኤል ሁሉ ፊት በጆሮ አንብበው አለ። ይህንን ህግ የእግዚአብሔር ትእዛዝ ነው ማለት ነው። ይሰሙና ይማሩ ዘንድ አምላካቸውንም እግዚአብሔርን ይፈሩ ዘንድ የዚህንም ህግ ቃሎች ሁሉ ጠብቀው ያደርጉ ዘንድ። ይኸውልህ ተግባርና ጥበቃን ለያይቶ ነው ይህ አንቀጽ ያመጣው ማለት ነው። ጠብቀው አለ። ጠብቀው የሚለው መጠበቅን ነው። ተግባባን አይደለም? በልባቸው በመሸምደድ ወይንም ደግሞ በእጃቸው በመጻፍ ሊሆን ይችላል። እሱ የተገለጸበት መልኩ የለም። ግን ጠብቀው አለ። ያደርጉት ዘንድ የሚለው ደግሞ በተግባር ይገልጹት ዘንድ ይላበሱት ዘንድ የሚለውን ኮንሴፕት ያስይዛል ማለት ነው። ህዝቡን ወንዶችና ሴቶችን ህፃናቶችን በአገራቸው ደጅ ያለውንም መጻተኛ ሰብስብ ብሎ አዘዘው ማለት ነው። 13ንም መቀጠል ትችላለህ በራስህ። ተግባባን አይደለ? ከዚህ የምንረዳው ነገር ምንድነው? እግዚአብሔር የሙሴን ህግ ለእስራኤላውያን በእስራኤላውያን ፊት አደራ እንዲሰጥና እንዲጠብቁት ሰጥቶት ነው ያሳለፈው። እዚህ ጋር ምንድነው የምንረዳው? እግዚአብሔር ራሱ ይጠብቀው ዘንድ ዋስትና የሰበደበትና ቃል የገባበት የሆነ ኮንሴፕት የለም። የምንረዳው በምንድነው? መጽሐፉ እንደሚለው ከሆነ እስራኤላውያን እንዲጠብቁ እንደተሾሙ ወይንም ደግሞ እንዲጠብቁ እንደተደረጉ ነው የምንረዳው። ተግባባን አይደለም? አይ አይደለም የምትል ከሆነ ደግሞ አሁን ማስረጃህን አቁመህልኝ ታስረዳኛለህ። አንተ እዚህ ጋር ጥያቄውን ምን እያረከው ነው መሰለህ? አይዘር ኦር እያረከው ነው። ከሁለቱ አንዱን መምረጥ አለብህ ግዴታ እያልክ። እኔ ደግሞ እያልካለሁ እኔ እኮ ነፃነት ሰጠው ብራዘር። እንደዛ ማድረግ አልፈልግም። እንደዛ ነፃነት እንድታጣ አልፈልግም። በነገራችን ላይ ለምን እንደሆነ ታውቃለህ? የእምነት ጉዳይ ነው እያወራን ያለን። ነፃነት አጥቼ ሳይሆን ከሁለቱ አንዱ ለመምረጥ አልገደድም። ሁለቱም ነው ማለት እችላለሁ ነው። እግዚአብሔር እንደሚጠብቀው ማስረጃ ያለ ማስረጃ እስካሁን ድረስ አወራ። አሁን ማስረጃ ነበር 6% ማስረጃ አልሰማህም እንጂ በደንብ አልሰማህም እንጂ ለሱ ነበር ማስረጃ ያመጣሁት። ለዚህ አይሆንም። ይሄን አሁን ከዚሁ ከኦሪት አሁን ኦሪትን የጻፈው ሙሴ ነው አይደለ? ኦሪትን የጻፈው ሙሴ ነው አይደለ እንዴ? ቀደም በመጽሐፍ ቅዱስ መሰረት አልክ። ክርስትና መጽሐፍ ቅዱስ ሲባል እኮ ማለት ነው ጥቅል እኮ ነው። አሁን ባይብል የሚለው ራሱ ጥቅል መጽሐፍ ነው አይደለ? ከዚህ ጥቅል መጽሐፍ ውስጥ ደግሞ ሁሉንም የጻፋቸው አንድ ሰው አይደለም። ገባህ አይደለ? ኦሪትን የጻፈው ለብቻው ራሱ ነው። ልክ እንደዚሁ ደግሞ መጀመሪያ ያልከው ነገር ይፋለሳል። አሁን እኮ አንተ ብለህ ታስብ ምንድነው? እንደ ጥቅል ጀመር መጽሐፍ ቅዱስን ሙሉን አልቀበልም ለመመለስ ከሆነ ቆይ ሪፎርምድ ስማኝ ወንድሜ፣ እሺ
አንተም ብለህ የተነሳው እኮ ይሄን ፓርት እቀበላለሁ ይሄን ፓርት አልቀበልም ብለሃል የተነሳው። ምንም ችግር የለውም። እሱ እኮ ተግባባንበት። ትክክል አይደለም ብለህ ግን ማለት ነው ተነሳ። አንተ ደግሞ ምንድን ነው ያልከው? በመጽሐፍ ቅዱስ መሰረት ማረጋገጥ አትችልም እግዚአብሔር ቃሉን እንደሚጠብቅ ምንም ብለህ ችግር የለውም። የተነሳንበት ነጥብ ነው መመልከት ያለበት። እኔ መጽሐፍ ቅዱስ እኮ አላልኩህም እኮ መጽሐፍ ቅዱስ እኮ አላልኩህም እኮ። አሁን በአንተ እምነት በእኔም እምነት በአንተም እምነት ሙሴ የሚባለው የባይብሉ ሙሴ በእስልምና ሙሳ ነው። ተግባባን አይደለ? ሁለቱም መጽሐፍቶች ስለ አንድ ሰው ነው የሚናገሩት፣ ግን የያዙት ታሪክ የተጨመረበት አለ የተቀነሰበት አለ በባይብል ላይ ማለት እንደ ቁርአን እይታ። ቁርአን ላይ ተውራት የሚባለው የሆነ መጽሐፍ ለሙሴ ነው የተሰጠው። ቆይ የተነሳንበት ነገር ላይ ነው። ለሙሴ ነው የተሰጠው ብለን እናምናለን፣ ለሙሳ ነው የተሰጠው ብለን እናምናለን። ያንን መጽሐፍ አንተ እንዴት የእግዚአብሔር የአላህ ቃል ከሆነ የአምላክ ቃል ከሆነ እንዴት አልጠበቀውም? አለመጠበቁን በተመለከተ ደግሞ ለምን አልጠበቀውም የሚለውን ለነቢያቶች ተሰጥቶ እነዚያ ነቢያቶች ደግሞ ለሚከተሉት ትውልዶች ሰጥቶ እንዳሳለፉና እነሱ እያስተማሩበት እንዲጠብቁት እንደተደረጉ ተናገርኩኝ። ገባህ አይደለ? ይህንንም ኮንሴፕት ደግሞ ከእስልምና አንጻር ብቻ ሳይሆን ሀሳቤን ልጨርስ እባክህን። ይህንን ኮንሴፕት ደግሞ ቁርአን ብቻ ሳይሆን ባይብል ራሱ ይደግፈዋል። ለሙሴ የተሰጠው የሆነው ህግ ለእስራኤላውያን እንዲጠብቁት ነው የተደረገው ነው ያልኩት እንጂ ጥቅል አድርጌ መጽሐፍ ቅዱስ የተጠበቀው በሰው ልጆች ነው ብዬ ጥቅል አድርጌ አልተናገርኩም። ነጥዬ ተውራትን ወይንም ደግሞ ኦሪት የምትለውን መጽሐፍ የሆነ ክፍል ላይ ኢየሱስ ክርስቶስ የሆነ ክፍል ላይ ምን ብሎ እንደተናገረ ታውቃለህ? ኢየሱስ ክርስቶስ አዲስ ኪዳን ላይ ነው ያለው። ምን አለ? በመጽሐፍ እንደተጻፈ አይደለም ያለው ኢየሱስ ክርስቶስ። ምን እንዳለ ታውቃለህ? እንደዚህ እንዳለ እግዚአብሔር አላነበባችሁም ምን ይላል? ያ ማለት በዛ ዘመን የነበረውን መጽሐፍ የብሉይ ኪዳን መጽሐፍ ማለት ነው። ኢየሱስ ክርስቶስ እንደምንድን ነበር የሚያየው ማለት ነው? እንደ እግዚአብሔር ቃል ነበር የሚያየው ማለት ነው። ስለዚህ ኢየሱስ ክርስቶስ ሲመጣ በታል። ለማንኛውም ወገኔ ይኸውልህ ስለ ኢየሱስ ክርስቶስ አይመለከተኝም። እኔ ስለ ኢየሱስ ክርስቶስ አይደለም የጠየቅኩት። ስለ ኢየሱስ ክርስቶስ የተውራትን ወይንም የኦሪትን ጨርሰን እንሄዳለን ነበር ያልኩ። ሁለቱ ላይ ነው እኔ የተነሳሁት። ከእስልምና ምላሽ አንጻር የእስልምናን ምላሽ ራሱ ባይብል ይደግፋል ብዬ ነው የተነሳሁት። ስለ ኢየሱስ ክርስቶስ ለመግባት መጀመሪያ የኦሪትን ህግ ማን ነው የተቀበለው ማን ነው የሚጠብቀው የሚለው መጨረስ ነበር። አንተ ባይብል ስትል ማለት ለማንኛውም ባይብል ሙሉ መጽሐፍ ቅዱስ ነው። ሪፎርም ይኸውልህ አሁን ምንም አይነት ማስረጃ እያቀረብክ አይደለም ብራዘር። ይኸውልህ ለመስማት ዝግጁ ማስረጃ እያቀረብክ ስለሆነ ችግር የለውም ሁሉንም ማድረግ ትችላለህ። ግን አንተ አሁን ማስረጃ እያቀረብክ አይደለም። ስለዚህ ምን እናደርጋለን መሰለህ? ማስረጃህን ሰብስበህ ይዘህ ስትመጣ አንድ ላይ ተቀምጠን በስነ ስርዓት እየገለጥክ ጥቅስና አንቀጹን እየተናገርክ ምዕራፉን እየተናገርክ ትናገራለህ። እንወያያለን በዛ መልኩ እንጂ አሁን አንተ በየተሄድክበት ባለው መንገድ ትርምስምስምስ ነው የሚለው። እኔ ስለ ሙሴ ህግ እየተናገርኩኝ አንተ ስለ ኢየሱስ ታች ወርደህ ትናገራለህ ማለት ነው። በእንደዚህ አይነት መልኩ ብጥብጥ የሚልበት ምክንያት ካለመዘጋጀት የሚመጣ ስለሆነ አንተም ተዘጋጅተህ እኔም ተዘጋጅቼ በስነ ስርዓት መወያየት ከፈለክ በፈለክበት ሰዓት ላይቭ በሚከፈትበት ሰዓት ወንድሞች አሉ እህቶችም ይከፍታሉ፣ ገብተን መነጋገር እንችላለን። ስለነበረን ቆይታ በጣም አመሰግናለሁ። ስነ ምግባርህም ደግሞ የሚመሰገንና መቀጠል የሚያስብል ነው። አመሰግናለሁ። ሪፎርም ጎበዝ ልጅ ነህ፣ የምር ጎበዝ ልጅ ነህ። አሲያ ቤት ሄዱና ተወያዩ። ደቂቃ አስተባብሮ ነው ይሳ በቃ ሐሳቡን ቢሆን ማስረጃ ግን አቅርበ ኢንፎርምድ አውራሽ ችግር የለው። ጥሩ ልጅ ነህ። አላህ ለቀተኛ መንገድ ያምጣ። እኔ ወላሂ 4% እያለ ነው ራሱና እንትን ይሆንብኛል ቻርጅ ልሳካ ሞክር ያው ስለምንቅ ያስቸግራቸዋል ኔትወርኩ። ለዛ ነው አሲያ ክፈችና አሲያን ከካላ ያለችው ያያት አይደል ፎሎ አድርጋት ሪፎርምድ እዛ ሄዱና ተወያዩ። እሺ ሪፎርምድ አጥጥፋ ፎሎ አድርጌሃለሁኝ በውስጥ ልታወራ ይችላል። አብሮ ሜሳ ሐሳብ ካለ ጠቅልለውና ልውጣኔ ቶሎ በል። ጀዛከላሁ ኸይራን አኺ። ያው መጨመረው ነገር የለም። አላህ ይጨምርልህ እውቀትህን። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውርስ ነው ሞት ውርስ ነው። በቃ እሱ ካላመጣ እኔ እመልሳለሁ። የውርስ ኃጢአት በባይብል የለም። አንዴ ቆይ አቁሚ
ህይወት እንዳታገኝ አትከላከል። ውርስ የሚል አለ። ውርስ የሚል አምጣ አለ። በአንዱ አዳም ምክንያት ሞት ወደዚህ ዓለም ገባ ይላል አይልም? ሞት ነው። ሞት የገባው በማን በኩል ነው? የኃጢአት ውርስ ሞት እኮ ነው የወረስነው እኮ። የኃጢአት ሞት የሚመጣው በምንድን ነው? ሞት የመጣው በምንድን ነው? ንገረኝ። ሞት የመጣው በምንድን ነው? ሞት የመጣው በምንድን ነው?